ጸሎተ ሐሙስ። ይህ ቀን በቤተ ክርስቲያን ታሪክ ውስጥ የተለያዩ ስሞች ያሉት ታላቅ ቀን ነው። እያንዳንዱ ስም የዕለቱን ድርጊት ይገልጻል። እጽበተ እግር ወይም የእግር ማጠብ። ክርስቶስ የደቀ መዛሙርቱን እግር በማጠብ ትሕትናን ያስተማረበት ዕለት ነው። እኔ ጌታና መምህር ስሆን እግራችሁን ካጠብሁ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል በማለት አርአያ ሆኗል። ዛሬም በቤተ ክርስቲያን ጳጳሳትና ካህናት የምዕመናንን እግር በማጠብ ይህን ሥርዓት ይፈጽማሉ። ሚስጥረ ሐሙስ ወይም የሚስጥር ሐሙስ። ኢየሱስ ክርስቶስ ሥጋዬን ብሉ ደሜን ጠጡ በማለት ሥርዓተ ቁርባንን የመሰረተበት ዕለት ነው። ይህ ሚስጥረ ቁርባን ተብሎ የሚታወቀው የመዳን ሚስጥር የተጀመረው በዚህ ዕለት ነው። ጸሎተ ሐሙስ። ክርስቶስ በጌቴሴማኒ የአትክልት ስፍራ ለሰው ልጅ ድህነት ወደ አባቱ በጽኑ እንባና ጸሎት የጸለየበትን ሁኔታ ለማሰብ የተሰጠ ስም ነው። የአዲስ ኪዳን ሐሙስ። የብሉይ ኪዳን መስዋዕት የበግ ደም አልፎ በክርስቶስ ደም የሚመሰረተው አዲሱ ኪዳን የተጀመረበት ዕለት ነው። በዚህ ዕለት ጉልባን ይበላል። በኢትዮጵያ ባህል በጸሎተ ሐሙስ ዕለት ከባቄላ ከስንዴና ከአተር የሚዘጋጅ ጉልባን የተሰኘ ምግብ ይበላል። ይህ ምግብ በወቅቱ አይሁድ ለመከራው ጉዞ ስንቅ እንዲሆናቸው ያዘጋጁት እንደነበር ይታሰባል። ጸሎተ ሐሙስ በቤተክርስቲያን ትምህርት የሚስጥራት ሁሉ መጀመሪያ ተብሎ ይታሰባል። ዕለቱ 5 ታላላቅ ክንውኖችን ይይዛል። የክርስቶስ ደቀ መዛሙርቱን እግር በማጠብ የፈጸመው ተግባር እጽበተ እግር ነው። ይህ ታሪካዊ ዳራው ጌታ ለሌሎች ዝቅ ማለቱ በማሳየት በሰው ልጆች መካከል ያለውን የስልጣንና የኩራት ግድግዳ የፈረሰበት ነው። ጉልባን ከባቄላ ከአተርና ከስንዴ ተቀላቅሎ የሚዘጋጅ ያለ ዘይት የሚቀቀል ልዩ የሕማማት ምግብ ነው። ታሪካዊ አመጣጡን በተመለከተ ሁለት ዋና ዋና ትርክቶች አሉ። በብሉይ ኪዳን እስራኤላውያን ከግብጽ ባርነት በወጡ ጊዜ ጉዟቸው የችኮላ ስለነበረና ለረጅም ጊዜ የማይበላሽ ምግብ ስላስፈለጋቸው ጥራጥሬዎችን ቀቅለው ይዘው ተጉዘዋል። ይህ የመከራ ስንቅ ተብሎ ይታሰባል። ጸሎተ ሐሙስ ደግሞ ከብሉይ ወደ ሐዲስ ኪዳን መሸጋገሪያ በመሆኑ ያ ታሪክ በምሳሌነት ይነሳል። ሌላኛው ትውፊት ደግሞ አይሁድ ክርስቶስን ለመያዝ ሲነሱ በጌቴሴማኒ አትክልት ቦታና በበረሃው እያሳደዱ ለመያዝ ረጅም ጊዜ ሊፈጅባቸው እንደሚችል ስለገመቱ የማይበላሽና ኃይል የሚሰጥ ምግብ ወይም ጉልባን አዘጋጅተው እንደነበር ይነገራል። እኛ ደግሞ ዛሬ ያን ክስተት ስናስብ አይሁድ ለክፋት የተጠቀሙበትን ምግብ እኛ መከራውን ለማሰብ እንጠቀምበታለን።